ሰላም ሰላም የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ባለፈው ተከታታይ ወደ 15 ቪዲዮ የአማርኛና የእንግሊዝኛ ሆሄያት እንዴት እንደሚነበቡ አሳይቻችኋለሁኝ። በነዛ ቪዲዮዎች እናንተ ጭብጥ እንደያዛችሁባቸው እምነት አለኝ። ዛሬ ደግሞ ማሳያችሁ የቤት እንስሳና የዱር እንስሳ በእንግሊዝኛ ምን እንደሚባል እንዴት እንደሚነበብ አሳያችኋለሁኝ። እናንተ በትኩረት ተከታተሉኝ። ላይክ ሼር እና ሰብስክራይብ አድርጉልኝ። ዩቲዩቡ አዲስ ነው፣ ለሁሉም ተደራሽ እንዲሆንና ሁሉም በቤት ሆኖ በኦንላይን በኢሞ በቫይበር በቴሌግራም በዋትሳፕ በጉግል ሚቲንግ ሁሉም እንዲማር አዳርሱልኝ። እሺ አሁን ወደ ትምህርታችን እንሄዳለን። እዚህ ላይ ሆም ይላል አይደል? ሆም አኒማል። ሆም አኒማል ማለት የቤት ውስጥ እንስሳ ከሰው ጋራ በቤት ውስጥ የሚኖሩ ሆም አኒማል ይባላሉ። እዚህ ላይ አቻ ፍቻቸው አሉ። አቻ ፍቻቸውን አሳያቸዋለሁ። እንግዲህ ይህ ሆም ነው የሚለው አኒማል የቤት ውስጥ እንስሳ ይላል። እዚህ ላይ ደግሞ ትርጓሜያቸው አለ። አንደኛውን ይሄ ኦክስ ይላል አይደል? ኦ እና ኤክስ ምን ተብሎ ይነበባሉ? ኦክስ ኦክስ ኦክስ። ይሄኛውም አማርኛው ይሄኛውን እንግሊዘኛ ማንበብ ለማትችሉ እንድታነቡና እንድትለማመዱ ብዬ ነው። ኦክስ ማለት በሬ ማለት ነው። ስለዚህ በሬ የቤት ውስጥ እንስሳ ነው። ሁለተኛ ሄን 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 ይላል። ኤችኢኤን ሄን ብለን እናነበዋለን። ሄን ሄን ማለት ዶሮ ማለት ነው። እሺ በጣም ጥሩ። ሶስተኛው ምን ይላል? ዶግ ዶግ ዲኦጂ ዶግ ዶግ ማለት ውሻ ማለት ነው። ስለዚህ አሁን ውሻ ምን ነው? የቤት ውስጥ እንስሳ ነው ማለት ነው። ውሻ ከሰው ጋራ በቤት ውስጥ የሚኖር እንስሳ ነው ማለት ነው። ስለዚህ ቀጥለ የምናገኘው ቃል ምንድን ነው? ካት የሚል ይሆናል ማለት ነው። ካት እዚህ ላይ ካት አለ። ካት አራተኛ ሲኤቲ ሲን ኤ አብራት ከመጣች እንደ ከ ትነበባለች። ካት ካት ማለት ድመት ማለት ነው። እሺ አምስተኛ ሲን ኦ አብራት ከመጣች እንደ ኮ ትነበባለች። ካው 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 ማለት ላም የቤት ውስጥ እንስሳ። ስድስተኛ ሚውል ሚውል ተብሎ ይነበባል። ኤምዩኤልኢ ሚውል 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 ማለት በቅሎ ማለት ነው። ሰባተኛ ካፍ 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 ማለት ካፍ ኤል አትነበብም፣ ኤል ትዋጣለች። ካፍ ካፍ ጥጃ ማለት ነው። ጥጃ። ስምንተኛ ቡል ቢኦኤልኤል ቡል ቡል ወይፈን በሬ ለመሆን የተዘጋጀው ወይፈን። ለምሳሌ ለላም ጊደር ካልነ ለበሬ ምን እንላለን? ቡል እንላለን። ቡል ቢዩኤልኤል ቡል ወይፈን ማለት ነው። በጣም ጥሩ እየተከታተላችሁ እንደሆነ እረዳችኋለሁ። እሺ ቡል ይላል። እዛ ቀጥሎ የምናገኘው ዘጠነኛ ጎት ጎት ጂኦኤቲ ጎት ጎት ማለት ፍየል ማለት ነው። ፍየል የቤት ውስጥ እንስሳ ጎት ፍየል። አስረኛ ዶንኬ 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 ዲኦኤንኬ ዋይ ዶንኬ ዶንኬ እቺ ዋይ ከኢጋ ነው አብራም ተርም ነው ሳይለንት ትሆናለች። ዶንኬ ስለዚህ ዶንኬ ማለት አህያ ማለት ነው። 11ኛ ካሜል ካሜል ሲኤ አብራት ከመጣች እንደ ከ ነው የምትነበብ ብያችኋለሁ። ካሜል ማለት ግመል ማለት ነው። 12ኛ ሽብ 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 ኤስኤች እንደ ሺ ይነበባል። እቺ ደግሞ ፒናት ሽብ ሽብ ማለት በግ ማለት ነው። ስለዚህ በግ ምንድን ነው? የቤት ውስጥ እንስሳ ማለት ነው። 13ኛ ሆርስ 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 ማለት ፈረስ ማለት ነው። ፈረስም የቤት ውስጥ እንስሳ ነው። ኤች ኦ አር ኤስ ኤ ሆርስ ሆርስ ማለት የቤት ውስጥ እንስሳ ፈረስ ማለት ነው። ስለዚህ አሁን ከላይ 1 እስከ 13 ያነበብሁላችሁ ቃላት በሙሉ ምንድናቸው? የቤት ውስጥ እንስሳ ወይም በቤት ውስጥ ከሰው ልጅ ጋር አብረው የሚኖሩ እንስሳት ናቸው ማለት ነው። አሁን ደግሞ ቀጥለን ወደ የት እንሄዳለን? ወደ ማሳያችሁ ደግሞ ዋይልድ አኒማል ዋይልድ አኒማል ማለት ዋይልድ አኒማል ይላል የዱር እንስሳ ከዱር ውስጥ በጫካ
የሚኖሩ የዱር እንስሳ ይባላሉ። ከሰው ጋር የቅርብ ግንኙነት የሌላቸው የዱር እንስሳ ናቸው። ስለዚህ እስቲ አብረን እናያቸው። 14ኛው ኤፕ ስትነበብ ኤፕ ኤፕ ይኸው ኤፕ ይላል። ኤፕ 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 ጦጣ ማለት ነው። ጦጣ። 15ኛ ፎክስ ፎክስ ኤፍኦኤክስ ፎክስ ፎክስ ቀበሮ ማለት ነው። ቀበሮ። 16ኛ በርድ በርድ BIRD በርድ በርድ ወፍ ማለት ነው። ወፍ። 17ኛ ላዮን LION ላዮን ላዮን ማለት አንበሳ ማለት ነው። አንበሳ ላዮን አንበሳ ነው። እሺ 18ኛ ዲር ይላል። ዲር ዲር ማለት አጋዘን ዲር DERR ዲር አጋዘን። እሺ 19ኛ ወልፍ ወልፍ WOLF ወልፍ ተኩላ ተኩላ። እሺ 20ኛ ታይገር 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 ብለን እናነባዋለን። ታይገር ማለት ነብር ነብር የጫካ የዱር እንስሳ ናቸው። እነዚያው የምነግራችሁ። 21ኛ ሃይና 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 ማለት ጅብ ማለት ነው። HYENA ሃይና ጅብ ጅብ ሃይና ይባላል ማለት ነው። እሺ 22ኛ ሃይፖ ሃይፖ ሄፖ ብለንም ወይም ሃይፖ ብለን በሁለት መንገድ እናነባዋለን። ሄፖ 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 ጉማሬ ጉማሬ በውሃ ውስጥ የሚኖር እንስሳ ጉማሬ ሃይፖ ወይም በሙሉ ስም ደግሞ ሃይፖታመስ ተብሎ ይጠራል ማለት ነው። ዜብራ ይላል። ዜብራ 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 ይላል። 23ኛ ዜብራ ዜብራ ማለት የሜዳ አህያ ማለት ነው። ዜብራ የሜዳ አህያ። 24ኛ ችታህ 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 ማለት አቦ ሸማኔ አቦ ሸማኔ ማለት ነው። 25ኛ ሞንኬ 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 ዝንጀሮ MONKY ሞንኬ ዝንጀሮ ማለት ነው። 26ኛ ኦስትሪች ኦስትሪች ማለት ሰጎን ማለት ነው። ኦስትሪች ሰጎን ነው። 27ኛ ኤሌፋንት ኤሌፋንት ዝሆን ማለት ነው። 28ኛ ክሮኮዳይል 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 ማለት አዞ አዞ። በጣም ጥሩ። ክሮኮዳይል አዞ ማለት ነው። ቀጥለው ደግሞ የምናገኛቸው ቃላት እዚህ ላይ ያሉ ራቢት 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 ይላል። ራቢት ጥንቸል ማለት ነው። ራቢት ጥንቸል ራቢት RBB ቢ ለምን ጠበቀች? ዳብል ስለምትጠብቅ ዳብል ትሆናለች። ራቢት ጥንቸል ማለት ነው። 30ኛ የመጨረሻው ዋይል ዋይል ተብሎ ነው የሚነበበው። ዋይል አሳ ነባሪ ማለት ነው። አሳ ነባሪ ማለት ነው። እንግዲህ የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች ስለዚህ አዲስ የዩቲዩብ ቻናል እውቀት እያገኛችሁበት እየተረዳዳንበት ስለሆነ ይህን ዩቲዩብ ቤተሰብ አድርጉ፣ ተከታተሉት። ሁሌም በየቀኑ አዳዲስ ቪዲዮ ይለቀቃል። መማር የምትፈልጉ ስልካችን እዚህ ላይ 0924250178 አለ። 0902770997 ሃሎ ቲቸር በላይ ብላችሁ ደውሉ። በማንኛውም ሰዓት መማር በምትፈልጉበት ሰዓት ቀጠሮ ማስያዝ ትችላላችሁ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። መልካም ቀን